ከዚህ በኋላ በዩቲ ቪዲዮ አብረን አንመጣም። እየሰማኸኝ ነው? ምን ማለት ነው? ቪዲዮ አንሰራ። በቃ ይሄ መጨረሻችን ነው። ደህና መሆንሽ እያየሁሽ ነው፣ ግን አእምሮሽ ጭንቅላትሽ ግን ደህና አይደለም። ተደጋጋሚ እኮ እኔን እያየሽኝ እያለቀስሽ ነው ያለሽው። በጣም ነው የምወድህ፣ በጣም ነው የማከብርህ፣ ግን አሁን ካለሁበት ፔን አንፃር ምንም በቃ ማትረዳኝ ከሆነ ምንም ማድረግ አልችልም። በቃ ከዚህ በኋላ እየደወልክ እንድታስጨንቀኝም አልፈልግም። እንዴ እኔ እየተጎዳ ያለሁት ነገር አላሳዝንም? ምንድነው የተጎዳሽው? ምንድነው የሆንሽው? ምንድነው ያደረጉሽ? ንገሪኝ። ለኔ በስነ ስርዓት ለኔ ካልነገርሽ ለማለት ነግሪኝ። ንገሪኝ፣ ቀናቤና ንገሪኝ፣ አታልቅሽ። ምንድነው ያደረጉሽ? ንገሪኝ። ለምን ነው የምታለቅሽው? ምንድነው? ለምን ነው የምታለቅሽው? ሻው ምንድነው ያደረጉሽ? ቆይ ንገሪኝ። ምንድነው ያልሽው? ለምን ለኔ አትነግሪኝም? ምንድነው ምንድነው? አላውቅም። በቃ ግን ተረዳኝ። ያታታሁለት በህይወት መኖሪን ሰላም እና ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሁላችሁም ትውልደ ኤርትራውያን፣ ኢትዮጵያውያን፣ ሙስሊም፣ ክርስቲያን ሁላችሁም በያላችሁበት ሰላም ሁኑልን። እኛም እሱ ነው የምንፈልገው። ያው ዛሬ መጣሁት በአንድ ምክንያት ነው። አብስራን ጠርቻለሁ ይመጣል እና ስላለው ነገር የተፈጠረ ስላለው ነገር አይታችኋል። ያው ፈልጌ አይደለም እንደዚህ እየሆንኩ ያለሁት፣ በቃ እየተፈጠረ ያለው ነገር ለኔ ግራ እስኪገባኝ ድረስ ነው እና የነበርኩበት ሁኔታ ለማነጋገር ሞክረናል፣ ግን በቃ እንደምታዩት ነው ሊረዳኝ አልቻለም። ያው በሱም አልፈርድም፣ ምክንያቱም መጀመሪያውኑ እንዴት ብሎ ማለት እንዴት አልፈለገም። በቃ በግድ ነው እኔ አስጨንቄው ምናምን ብቻ መሄድ ስለፈለኩኝ እና በግድ ደግሞ ያው ማድረግ ስላለበት እኔን ላለማስቀየም ለኔ ብሎ የወሰነው ውሳኔ ነውና እንደዚህ በቃ የሚያስበው ነገር ደግሞ ከዛ በኋላ እዛ ጋር የተፈጠረው ነገር አይታችኋል። ስልክን በመሃል ማውራት አልቻለም ነበረ ከሆነ ታይም በኋላ ያ ነበረ እሱን ሲያስጨንቅ የነበረው። ከዛ በኋላም በነገታውም እንደዛው አላወራንም እና በጣም ያስጨንቃል። በጣም በመሃል ጋብት ነበረ ምን እንደተፈጠረ እንደሚጨነቅና እንደሚያስብ አይኖ እረዳለሁ፣ ግን በዛ ታይም በዛ ሁኔታ ደግሞ ምንም ልለው አልችልም። ምክንያቱም እዚህ ጋር እኔ ጋር የተፈጠረው ነገር አለ። ያንን ደግሞ ገና ሃንድል ሳላረግ እንደዚህ ሁኝ ያለው ብዬ መናገር ደግሞ አልችልም። በቃ ይሄ እኔ ባህሪ ነው። ነገሮች ካለፉ በኋላ በቃ እንደዚህ ሆኖ ነበር እኮ ያቡ። በዛ ላይ ደግሞ ካሜራ ፊት እንደዛ ሲሆን ለኔም ትንሽ ኮንፈርት አልነበረውም እና በጣም እንዲበሳጭና እንድናደድ ያደረኩት ያው በራሴ ምክንያት ነው። አውቃለሁ፣ አጥፍቻለሁ። እንደዛ ማድረግ አልነበረብኝም፣ ግን በቃ እንዲረዳኝ የሚፈልገው የነበረው ጀስት ብቻችንን ስንሆን ነገሩ አለ አይደለ? የተፈጠረው ነገር ለኔም ቀለል ሲለኝ እንደዛ ነበር ያሰብኩት እና በመሃል የተጨነቀ ሲደውል አልቻልኩም። የዛኔም አግኝቼው እንደዛ ያወራ ነው ለዛ ነበረ እና ሲመስለኝ የባሰን ያስጨነኩትኝና ዛሬም ያሰብኩትኝ ለዛ ነው። ደውዬለታለሁ፣ ይመጣል። በቃ ያለውን ነገር እናወራለን ብዬ አስባለሁ። ያውዬ በዚህ አጋጣሚ በጣም ይቅርታ ማለት በቃ ሊሰማት ይገባ ነበር። በቃ አንተ ሁሌም ልክ ነህ ማለት በዛ ሰዓት ያው መሄድ ስለነበረብኝ ማለት አለ አይደል ውስጣችሁ በጣም የምትወዷት ጓደኛችሁ ናት ምናምን። በሰዓቱ የነበረው ነገር ደግሞ የምቀርበት ሁኔታ አልነበረም እና አላቅም። በቃ ከሱ ንግግር በላይ በቃ ስለሷ ነበረ ሳስብ ስጨነቅ የነበረው። በጣም ወዳት ጓደኛዬ እህቴም እንደማለት ስለነበረች እና በቃ ሊሰማ ይገባ ነበረ። ነገሩ አልፏል። በእርግጥ አሁን እንደዚህ ብል ምንም ጥቅም የለውም፣ ግን ደስ በቃ ላዳምጥ ይገባ ነበረ። ይህ ሁሉ ነገርም አይሆንም ነበረ። ያው በዚህ መሀል በእርግጥ እኔ ነኝ የተጎዳሁት፣ ግን በቃ ምንም ማድረግ አልችልም። የተፈጠረው ነገር አሁን ተፈጥሯል እና ቤተሰብ ምን ሊላችሁ ነው? ዛሬም የመጣሁት በቃ ስላለው ነገር አንዳንድ ነገር ያው ማውራት አለብኝ። የተፈጠረው ነገር አንዴ ተፈጥሯል። ይምጣና በቃ በቻልኩት አቅም ላስረዳው ሞክራለሁ። አይኑ ይሄን ነገር ሰምቶ እንደማይቀበለኝ አውቃለሁ። በጭራሽ አይረዳኝም። ኤርትራን እንደምታውቁት ነው። ምክንያቱም አይደለምና ጀስት ነገሩን አለ አይደለ የሆነ ነገር እንደሚፈጠር ታውቆት የሚሆን አላውቅም፣ ብቻ
አትጂ እያለኝ እንደዛ እሱን እንደዛ አስቸግሬ ሄጄ አሁን እንደዚህ ሆነ ብለው ይሄ በጣም ለሱ ከባድ ነገር ነው ከተፈጠረው ነገር ጋር እና በቃ ምን ላድርግ ታዲያ እኔ ምንም ማድረግ አልችልም። አሁን ቢሆን ደጋግሜ ይቅርታህን ለማግኘት ነው የምፈልገው። በቃ እንዳልኳችሁ ያለው ነገር ተፈጥሯል፣ እንደዚህ ሆኗል እና ቤተሰቦቼ ማለት እንደ እህት የምነግራችሁ ነገር ቢኖር ማንንም ሰው ማመን እንደሌለባችሁ ነው። ለምን ጓደኛ ለምን እህት እንኳን በዚህ ሰዓት ወንድም አይታመንም አይደለምና እንደዚህ ጓደኛ ምናምን ማንንም ሰው ማመን የለባችሁም። አንዳንዴ ራሳችን ለራሳችን እኮ አንዳንዴ በቂ አይደለንም አይደለ? ትክክል ነን ማለትም አይደለም የራሳችን ውሳኔ ስለሆነ እና ሞር ሰው ሲሆን ደግሞ በጭራሽ ማመን እንደሌለብኝ ነው የተሰማኝና ያብም ትክክል ነው ያልኳችሁ ከዛ አንፃር ነው። እና በቃ እስካሁን ለነበረን ነገር ማለት በዚህ ትንሽ ጊዜ ውስጥ በጣም ፍቅራችሁን አሳይታችሁኛል፣ በጣም የወደዳችሁኝ ምናምንና ማለት እንደዚህ ወጥቶ ለማውራት ለኔ በጣም ከባድ ነገር ነው። ግን የእናንተን አስተያየት ሰፖርት ያቡን ደግሞ መልካምነት ያው ለኔ ያለው አለ አይደለ ጀስት ብዙ ነገር ሰፖርት ያደርገኛልና በዛ ምክንያት ነው እስካሁን ድረስ ማብራችሁ የነበርኩትና እና ምን ልላችሁ ፈልጌ ነው ከዚህ በኋላ ዩቲዩብ አልሰራም። ከዚህ በኋላ ከሱ ጋር ዩቲዩብ ቪዲዮም አልሰራም። በቃ ከዚህ ማለት ይሄን ባለ ደስ ይለኝ ነበር ግን ከዚህ በኋላ በቃ ጨነቀኝ ጠበበ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ ጨነቀኝ ጠበበ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ እና ቤተሰቦቼ በቃ ከዚህ በኋላ በዩቲዩብ ቪዲዮ አልመጣም። ለአብስራም እነግረዋለሁ ያልኩት ለዚህም ነው አንድም እነግረዋለሁ ያልኩት ለዛ ነው ዛሬ መጣሁትኝና ይሄ መጨረሻ ቪዲዮ ነው ማለት ነው። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ስለነበራችሁ ፍቅር በጣም የምትወዱኝ አላችሁና በጣም ይቅርታ። ከዚህ በኋላ ይሄ መጨረሻችን ነው የሚሆነው ማለት ነው ከእናንተ ጋር። ለአብስራም ዛሬ እነግረዋለሁ እንዳልኳችሁ በቃ ባይሆን ደስ ይለኝ ነበረ። በጣም ማለት በጣም ለምጃችኋለሁ። በጣም ኢንተረስትድ ሆኜ ነበር ስሰራ የነበረውና ከዚህ በኋላ ግን በቃ ለመስራት የሚያበቃ ኢነርጂም የለኝም። በቃ ፕሊስ ይቅርታ አድርጉልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በቃ ያው ጋር ደውዬለታለሁ እስካሁን ይመጣል። በቃ ያለውን ነገር አብረን ምን ሻጥሽ? በጣም አስጨነቅኩ አይደል? አይ በቃ እንደዛ እንደው ፈልገሽ መሰለኝ አይደል? ምክንያቱም ያክል ጨናነቅ እንደምችል ታውቂያለሽ። በማርያም አሁን እንኳን ለመረዳት ሞክር። በቃ አውቃለሁ አጥፍቻለሁ፣ እንደዚህ ማድረግ አልነበረብኝም። ግን ደግሞ በዛ ሁኔታ ውስጥ እንደዛ ሆነ ደግሞ ነገሩን ብነግርህ ይባስ ከመባባስ ውጪ ምን ፈጠር እንደምችል አስበው። ከመባባስ ውጪ ምን ሊሆን ይችላል? እንደዛ ተናደክ እንደዚህ የተፈጠረው ብነግርህ
አንተ ሳቅም ይኖራል። ግን ምንም ነገር ይሁን የተፈጠረው ነገር ማወቅ አይጠበቅብኝም። እኔ ማወቅ አይገባኝም። ይጠበቅብሃል። ታዲያ ለመቼ ነው ስለኛ ያሰብሽው? ቆስቤ እነግርሃለሁ ያልኩትም እኮ ለዛ ነው። አሁን ሜትራሽ ላትነግሪኝ ነው? እነግርሃለሁ እኮ ንገሪኝ። እኔ ተረጋግቼ እኮ ነው የመጣሁት። ተረጋግቼ ነው የመጣሁት። ምን እንደተፈጠረ ማወቅ ፈልጋለሁ። እንደዚህ እንድትሆኝ ያደረገሽ ያስለቀሰሽ ጉዳይ ምን እንደሆነ ማወቅ ፈልጋለሁ። ምክንያቱም ከሁኔታሽ እንደምረዳው ባለፈውም ገና እኔ እያወራሁሽ እምባሽ ነው የቀደምሽ አይደለ? ስለዚህ በውስጥሽ የደበቅሽ የሆነ ነገር የተፈጠረ ነገር አለ እዛ ውስጥ። ነግሬሻለሁ ከመጀመሪያው። ሰው ማመን የለብሽም። የሆነ ነገር ሊያደርጉሽ ይችላሉ። ከምትጠጪው ውስጥ የሆነ ነገር ጨምረው የሆነ ነገር ሊያደርጉሽ ይችላሉ። በዛ መሀል ጓደኞችሽ አንቺን ኮንትሮል አያደርጉሽም። ከሌላ ግሩፕ ያለ የተቀላቀለው ወንድ መጥቶ የሆነ ነገር ሊያደርግሽ ይችላል። ከብዙ ነገር ደጋግሜ ነግሬሻለሁ። ከዚህ በፊት የሚያቅሜ ላስረዳሽ ሞክሬያለሁ አይደለ? ገብቶኛል እኮ ተጸጽቻለሁ። አንቺ አይገባሽም። የሚገባሽ ሰው አይደለሽም። አይገባሽም። ፕሊስ እንደዛ አትበለኝ። አሁን እዚህ ከተጸጽቻለሁ ብትይኝ ለኔ ምንድነው የሚጠቅመኝ? ንገሪኝ። የሆነ ነገር ከሆነሽ በኋላ የሆነ ነገር ከተፈጠረብሽ በኋላ መጸጸቱ ምንድነው የሚጠቅመኝ? አንቺ ከስተትሽ ነው የምትማሪው እና እኔ ፈልጌው ነው እንዲያደረኩት። ካልሆነ ንገሪኝ። ምንድነው ያደረግሽው? ምንድነው የሆንሽው? ምንድነው ያደረግሽው? እንደዚህ ይሆንክ ምን እንድልክ ነው የምጠብቀው? አሁንስ ቢሆን እንዴ እኔ አውቄ ያደረኩት ነገር ምን እንደምትጠብቂና ምን እንደምትፈልጊ አልገባኝም። እንዴ ምን እንደምትጠብቂው ከኔ ምን እጠብቃለሁ እኮ? አትሊስት እንደዚህ ነው የሚያልከው። ምንድነው መረዳሽ? ሳትነግሪኝ ችግሩን ንገሪኝና ልረዳሽ። እንዴት ነው እንደዚህ ይሆንክ? ምን ነገር ያብ እንዴ እኔ እየተጎዳ ያለሁት ነገር አላሳዝንህም? ምንድነው የተጎዳሽው? ምንድነው የሆንሽው? ምንድነው ያደረግሽ? ንገሪ ለኔ በስነ ስርዓት። ለኔ ካልነገርሽ ለማለት ነግሪኝ። ንገሪኝ። ቀናበይና ንገሪኝ። አታልቅሽ። ምንድነው ያደረግሽ? ንገሪኝ። ለምን ነው የምታለቅሽው? የሆንሽው ነገር ንገሪኝ። ምንድነው የሆንሽው? ምን አድርገውሽ? እኔ ልነግርህ ነበር የመጣሁት ማለት ሁሉንም ነገር ራስና ጠንክሬ የመጣሁት ችግሩን በጣም እሺ፣ ይቅርታ አድርጊልኝ። ምክንያቱም ያንቺ መጎዳት እኮ ያመኛል። ይሄ እንደዚህ ታለቅሽ ሳይሽ ከፋ እና እንደዚህ በመሆን ነው እንዴ ታዲያ? ልትነግሪኝ አልቻልሽ? ማሽን ንገሪኝ። በቃ ይኸው እየሰማሁ በቃ ትቼዋለሁ። ምን ማለት ነው? አላውቅም። በቃ ዛሬ ምንም ነገር ሳትነግሪኝ ከዚህ አልሄድም። ምን እንደሆነና የተፈጠረው ነገር ግን ማወቅ ፈልጋለሁ። ማወቅ ይገባኛል። እየነገርኩሽ ነው። በእናትህ በቃ አትጩህብኝ እንዴ! ጭራሽ ከተፈጠረው ነገር በላይ እኮ ያንተ ነገር ነው እንትን እያለኝ ያለው። ጭራሽ እኔን ችግር የሆንኩብሽ እንዴ? በቃ እየጮህኩ ነው ያብስራ። ተረጋግቼ ማቆላወራሽ ነው። ተረዳኝ። ምንድነው ረዳሽ የምችለው? ጉዳዩን ሳትነግሪኝ ተረዳኝ የምትይኝ ለምንድን ነው? እንደዚህ እየሆንክ ነው እንዴ? ታዲያ ምንድነው የምነግርህ? እንደዚህ እየሆንክ የምትረዳኝ ከሆነ ተረዳኝ። በቃ ካልሆነ ተወኝ። በቃ ፕሊስ። በቃ ራሴ እያሳለፍኩት ያለሁት ነገር አለ። ጭራሽ ሌላ ህመም እየሆንክብኝ ነው። ለምንድን ነው ነገሮችን ልታይ የማትሞክረው? በቃ ተረዳው። ያስጨንቃል፣ ተጨንቀሃል። ለዛ ደግሞ ይቅርታ እየጠየቅኩ ነው። ደብሮ ይቅርታ ብትይ ምንድን ነው ያደረግሽው? ንገረኝ። እሺ መልሽልኝ። ምንድን ነው ያደረግሽው? በስነ ስርዓት እያየሽኝ አውሪ። ምንድን ነው ያደረግሽው? ምንድን ነው? መጀመሪያ ተነጋገር። አትጩህ ያብስራ። አትጩህ በይኝ። መልሽልኝ። ምን እንደሆንሽ ንገሪኝ። በቃ ለምሮ አትጩህ የምትይኝ እንዴ? ብጩህ ይገርምሻል? እንዴት መጮህ ያንሰኛል? ንገሪኝ። መልሽልኝ። ከዚህ በኋላ እንደውም እንደዚህ ከሆነ ለቤተሰብ ነው የምነግርህ። ከዚህ በኋላ በዩቲዩብ ቪዲዮ አብረን አንመጣም። እየሰማኸኝ ነው? ምን ማለት ነው? አብረን ቪዲዮ አንሰራ። በቃ ይሄ መጨረሻችን ነው። ለቤተሰብ እንደነገርኳቸው ከዚህ በኋላ የመጨረሻችን ቪዲዮ ነው የሚሆነው። አብስራ በቃ ልትረዳኝ ከቻልክ ተረዳኝ። ሳትነግሪኝ ተረዳኝ የምትይኝ ምንድን ነው? ንገሪኝ። ምንድን ነው? እኔ እያሳለፍኩት ያለው ነገር አለ። ሲቀጥል አንተ እንደዚህ እየሆንክ ምንድን ነው እያሳለፍሽ ያለሽ ነገር? ለምን እንደኔ አትነግሪኝ? ለኔ ካልተናገርሽ ለማን ነው የምታወሪው? ንገሪኝ። ለኔ ንገሪኝ። ምንድን ነው የሆንሽው? አላውቅም። በቃ ማለት ራስን አረጋግተህ ዛሬ ልነግርህ ነበር የመጣሁት። እሺ ንገሪኝ። በቃ እኔ ተረጋግቻለሁ። ላዳምጥሽ እፈልጋለሁ። እኔ ወደ ዩቲዩብ መምጣትሽ አለመምጣትሽ ግዴታ አይደል። ቃል መስራት ትችያለሽ። ይሄ መብትሽ ነው። መብትሽን ልጋፋሽ አልችልም። ገብቶሻል? የሆነብሽን የተፈጠረብሽ የደረሰብሽን ነገር ግን ማወቅ እፈልጋለሁ። ነገርኩህ። ቪዲዮ ብቻ አይደለም። ከዚህ በኋላ ማትረዳኝ ከሆነ ማለት ነው አብረን መሆንም አንችልም። እየሰማኸኝ ነው? በቃ በዚህ ሁኔታ ምንም ልንሆን አንችልም። ምንድን ነው የሆነው? በቃ አሁን ልነግርህ አልችልም። በቃ እኔ ምንድን ነው ያጠፋሁት? ለምን ነው እንደዚህ የምትይኝ? መቼ አጠፋሁ አልኩኝ? ግን በቃ ለምንድን ነው እንለያያለን የምትይው? እሺ ጭራሽ እንዴት የተረዳኝ አይደለማ። ጉዳዩን ሳትነግሪኝ እኔ ምንድን ነው የምረዳሽ? ምንም እኮ ያልኩሽ ነገር የለም። ንገሪኝ ነው ያልኩሽ። ምንድን ነው የተፈጠረው? እየተካሄደ ያለው ነገር ምንድን ነው? ንገሪኝ። ቆይ አብስራ፣ እንደዚህ በመሆን እኮ አይደለም አይደል? እኔ በዚህ ሰዓት በቃ ተረድተኸኝ ከጎኔ ትቆማለህ ብዬ ነበር ያሰብኩት። ጉዳዩን ሳትነግሪኝ እኔ እኮ ከጎንሽ ልቆም። ምንድን ነው ያደረጉሽ? ንገሪኝ እኮ ነው ያልኩሽ። አላውቅም። እኔ እንዴት ልንገርህ? አላውቅም የምትይኝ ለምንድን ነው? ምንድን ነው? ለምንድን ነው የምታለቅሽው? ሻው ምንድን ነው ያደረጉሽ? ቆይ ንገሪኝ። ምንድን ነው ያልሽው? ለምን ለኔ አትነግሪኝም? ምንድን ነው ያልሽው? ቆይ ምንድን ነው ያልሽው? አላውቅም። በቃ ግን ተረዳኝ። ምንድን ነው ያልሽው?
ምንድን ነው ያደረጉሽ? ንገሪኝ። ምንድን ነው የሆንሽው? ለምንድን ነው የምታለቅሽው? ለምንድን ነው የማትነግሪኝ ለእኔ? ለምንድን ነው የምታለቅሽው? ምን ሆነሽ ነው? ምን ነበር የተፈጠረው? ንገሪኝ ለእኔ። ምንድን ነው የተፈጠረው? ሁሌ ልነግርህ እፈልግና በቃ አጠገብህ ስደርስ ይጠፋብኛል። በዚህ ሁኔታ ደግሞ አንተ እየተረዳኸኝ አይደለም። እሺ ጎዳሽን ሰው ንገሪኝ። አሁን በዚህ ሁኔታ ምንም ልነግርህ አልችልም ያብስራ እና ፕሊስ በቃ ተረዳኝ። ማለት ሁሉን ነገር ዛሬ ልነግርህ ነበር የመጣሁት፣ ግን ያንተ ሁኔታ ሳይ ደግሞ አላውቅም። በዚህ ሁኔታ ላይ እንደዚህ አይነት ነገር ብጨምርብህ ምንድን ነው የሆንሽው? እኔ ማልረዳሽ ነገር የለም። ንገሪኝ። ምንድን ነው የሆንሽው? ንገሪኝ። ምንድን ነው የሆንሽው? በዚህ ሁኔታ ልነግርህ አልችልም። መቼ ነው የምትነግሪኝ ያሰብሽው? ንገሪኝ። መቼ ነው የምትነግሪኝ? እኔ አላውቅም። በቃ ዛሬ ነበር ልነግርህ የነበረው። ምን ተፈጠረሽ ዛሬ? ንገሪኝ። በቃ እኔ ምንም አልሆንኩም። እኔ እኮ አልነግሪኝ ስላልሽ እኮ ነው የተጨናነኩት እኮ። በጣም ተጨንቀሃል፣ በጣም እያዘንክ ነው። ንገሪኝ። ጉዳዩ ነው እኮ እኔ እኮ ቀላል ነገር ሊሆን ይችላል። ማሳዘን አልፈልግም። እኔ እኮ ላንተ ነው የማስበው። እኔ ያክል ከባድ ነገር ንገሪኝ፣ መልሽልኝ። የተፈጠረው ነገር የኔ ያክል ከባድ ነገር ነው ወይ? በእናትህ አታወጣጣኝ። በቃ እና እያወጣጣሁሽ አይደለም፣ ግን ማወቅ አለብኝ። ማወቅ ይገባኛል። ቢያንስ የፈለገ ነገር ውሳኔሽ ምንም ይሁን ይሄን ነገር ግን እንደተፈጠረ ማወቅ ፈልጋለሁ። ምን እንዳደረጉሽ ማወቅ መስማት ፈልጋለሁ። ሂዊ በስነ ስርዓት አናግሪኝ። ንገሪኝ ፕሊስ። በቃ እየለመንኩሽ ነው። ምንድን ነው የተፈጠረው? ምንድን ነው የሆንሽው? በቃ የፈለገ ነገር ይሁን በቃ አትንገሪኝ። እሺ ተይኝ። በቃ ተረጋጊ አንቺ። በጭራሽ እንለያይ። ድጋሚ ካንተ ጋር አልሆንም። ታዲያ አቦ እንደዚህ የሆንክ ታዲያ እንደዚህ አይነት ነገር ደግሞ ልጨምርብን ነው የባሰ ላሳዝን። እኔ ግን እንደዚህ ሆነሽ ፈልጋለሁ። ዛሬም እኮ ልነግርህ ነበር የመጣሁት፣ ግን በቃ የፈለገ ነገር ይሁን ገብቶሻል። እኔ ማልረዳሽ ነገር ምንም ነገር የለም። ምንም ነገር ይፈጠር ፈልገሽ እንዳላደረግሽው ደግሞ እኔ እርግጠኛ ነኝ። እኔ የምገምተው እኔ ማስበው ተፈጥሯል ብዬ የምጠብቀው ነገር አለ። በቃ አይ ቲንክ እሱ ነው ብሽ ነው ለመናገር የከበደሽ። በቃ ግን ምንም ነገር ይሁን ማልረዳሽ ነገር የለም። ምክንያቱም እኔን ሳትወጂኝ ቀርተሽ ወይ በእኔ ላይ ሌላ ወንድ ደረበሽብኝ ምናምን እንዳልሆነ በጣም ሙሉ ልቤ እርግጠኛ ነኝ። በቃ የፈለገ ነገር ይሁን የሆነ ነገር አድርገውሽም ከሆነ ንገሪኝ። ሳትነግሪኝ ግን ዝም ብለሽ ተረዳኝ ግን ብትይኝ እንዴት ነው ሊሆን የሚችለው? እኔ ከማሰብ ከመጨነቅ ውጪ ሌላ ምንም የምታተርፊልኝ ነገር የለሽም። ፕሊስ ራስሽን አረጋጊ፣ ተረጋጊና የተፈጠረው ነገር እያንዳንዱ ነገር ሳትደብቂ ንገሪኝ። እኮ እንደዛም እኮ አስቤ ነው የመጣሁት ዛሬ። በእውነት ያው ዛሬ ልነግርህ ነበር የመጣሁት እኮ ንገሪኝ። ግን በቃ በዚህ ሁኔታ ላይ እንዴት እንደምነግርህ እኮ ሳስበው ግራ ስለሚገባኝ ነው። በዚህ ሁኔታ ላይ ማለት ምን ማለት ነው? እኔ ደህና ነኝ። በቃ ንገሪኝ። ውዴ ሁሌም አንተ ትክክል ነህ ማለት መስማት ነበረብኝ። ማለት በሰማሁና በቀረው ኖሮ ግን ፕሊስ በቃ አሁን አታስጨንቀኝ። ሌላ ጊዜ እንነጋገራለን። ደስ ቪዲዮ አልሰራም አልኩ እንጂ እኮ እንገናኛለን አይደል? ስለዚህ መስራት አለመስራት ይሻላል። በቃ የተፈጠረብሽ ነገር ማወቅ ፈልጋለሁ። ምን እንደሆንሽ ማወቅ ፈልጋለሁ። ይሄ መቅረት የሚችል ነገር እኮ በዚህ ሁኔታ ልነግርህ አልችልም። በቃ ፕሊስ ተረዳኝ። በቃ አልቻልኩም። እኔ ከመንገሬ በላይ እኔ የተፈጠረብኝ ነገር ነው እየመጣ የሚያስቸግረኝ እና በቃ አቅመ ቢስ ነው የሚያደርገኝ ልነግርህ ሳስብ። ቆይ እሺ እኔስ ምን ላድርግ? ደግሞ አትጭ እያልከኝ ስለሄድኩኝ በጣም የጥፋተኝነት ስሜት እየተሰማኝ እሱ ነው ከዛ በላይ ደግሞ የሚረብሽ ነው። ግን ደግሞ በቃ ያለፈው ነገር አልፏል። አንቀይረው። መናገር እንዳለብኝ አውቃለሁ፣ ግን በቃ እነግርሃለሁ። ያው ነገርኝ እኮ እየሰማኝ እየጠበኩሽ። ምንድን ነው? በቃ አታስጨንቀኝ። ለምንድን ነው የማትረዳኝ? እኔ ምንድን ነው ያልተረዳሁሽ? በራሴ ሰዓት እነግርሃለሁ አልኩህ አይደል? መቼ ነው አንቺ ሰዓት? በቃ ስረጋጋ እነግርሃለሁ። አንተም ተረጋጋ መጀመሪያ እስኪ። እኔ እንዴት ነው የምትረጋጋው? ምን እንደተፈጠረ ሳላውቅ ምን እንደሆንሽ ሳትነግሪኝ እንዴት ነው ልረጋጋ የምችለው? እኔ እንጃ አምሮስ ነው የሚመላለስብኝ ስንት ነገር እንዳለ ታውቂያለሽ እኮ። ለዛማ እኮ ደህና ነኝ አቡ፣ እኔ ደህና ነኝ አይደል? ደህና መሆንሽ እያየሁሽ ነው፣ ግን አምሮሽ ጭንቅላትሽ ግን ደህና አይደለም።
ተደጋጋሚ እኮ እኔን እያየሽኝ እያለቀስሽኝ ያለሽው እኮ። እሺ ታዲያ እኔ ምን ላድርግ? ንገሪኝ፣ የተፈጠረው ነገር ንገሪኝ። ምንድን ነው የተፈጠረው? ንገሪኝ። ምንድን ነው የሆንሽው? አንተ ራሱ እንዴት እየሆንክ ነው ያለው? ያብሰረታኝ ነው የምታስፈራው። እኔ ለምንድን ነው የማስፈራው? እኔ ምን ነው የሚያስፈራው? የምታውቂኝ አብስራ እኮ ነኝ። እኔ ምን ነው የሚያስፈራው? እንዴ በቃ እየተበሳጨ ነው፣ እየተናደድክ ነው። በጣም ራሴን አረጋግጬ ከምችለው በላይ ማለት ነው። ልረዳሽ እየሞከርኩ ነው። ፕሊስ እባክሽ ድጋሚ ልለምንሽ። ምንድን ነው ንገሪኝ። በቃ ተረዳኝ። እንዴ በቃ ተረዳኝ። ተረዳኝ አትበይኝ። እንዴት ነው ዝም ብዬ ልረዳሽ የምችለው? ታዲያ እንደዚህ ይሆንክ እንዴት ነው የምነግርህ? ምንም እንደዚህ ይሆንክ አትበይኝ። ምንም የሆንኩት ነገር የለም። እንዴ በጣም የሆንኩሽን ነገር ትነግሪኝ ከሆነ ንገሪኝ። እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ ልነግርህ አልፈልግም። ጭራሽ የራሴ ጉዳይ ያስጨነቀኝ ነው። የኔ ጉዳይ ያስጨንቅሽም? የኔ እንደዚህ መሆኑ ያስጨንቅሽም አይደለ? እንደዚህ አትበለኝ በእናትህ። ራሴ ያሳለፍኩት ያለብኝ ህመም ይበቃል። ነው በቃ ማትረዳኝ ከሆነ ከዚህ በኋላ ሲጀምር ልነግርህ የመጣሁት ቪዲዮ አብረን እንደማንሰራ ልነግርህ ነው። ያብስራ እኔ በጣም ነው የምወድ፣ በጣም ነው የማከብር። ግን አሁን ካለሁበት ፔን አንፃር ምንም በቃ ማትረዳኝ ከሆነ ምንም ማድረግ አልችልም። በቃ ከዚህ በኋላ እየደወልክ እንድታስጨንቀኝም አልፈልግም። በቃ በራሴ ሰዓት ሁሉንም ነገር እነግርሃለሁ። በቃ አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ